ያ የመድኃኒዓለም ስዕል ታውቃለህ የሚያንኳኳ ውዴ ክፈችልኝ እያለ የሚያንኳኳ ቅዝቃዜ በጣም አስቸግሮታል ቆሟል ዝናብ ደብድቦታል እና እሷ ምክንያቱም እንደነበር ታውቃለህ ቀሚሴን አውልቄያለሁ እንዴት ለብሳለሁ ታግሬን ታጥቤያለሁ እና አንተ ጋር ለመምጣት ለመክፈት ሲሄድ በሩን እቆሻለሁ በቃ ይሄ ነበር ምክንያቱ ረጅም ጊዜ ቆይቷልና አንዴ ግን እጁን እንትን አድርጎ ለመክፈት ሲሞክር አየችውና በቃ ይመራን በቃ ውስጧ ተነካ ከዛ ድምፁ ጠፋ ይሆንሳል ተነስታ ለብሳ ስትከፍተው ውዴ ግን የለም በሩ እና ልብሷን ማለበሰች ጫማዋን ማላረገች ገብቷል ያኔ አሁን እግዚአብሔርን ላለመቅረብ ስትሰጠው የነበረው ኤክስኪውዝ የምርም ምንም እንደሆነ ተረዳበቀ ይመጣል ሚለምንህ ክርስቶስ አሁን በየሄድክበት ሁሉ እሱ እንዳለ አብሮ እንደሆነ እንዲሰማ ያርክስ ጸጥ ሚልበቀ ይመጣል ያኔ አንተ ነህ ፍለጋም ተጣ ከባድ ነው ያቺ ሙሽራ ነፍስ የወደደችውን አያችሁትን ያርሽ መፈለግ ጀመረች ወንበሪዎች አገኙ ደፈሯት ተንበደም አድርገው ቁስለኛ አድርገው ጣሏት ግን በመንገዳችሁ ከነገራችኋት ወደ በፍቅር ታማለችና ተመለስ በሉት እያለች ትጮህ ህመም አለው አየህ የሚፈልገን ክርስቶስ በፈለገ ልክ ማትፈልገው ከሆነ መታጣበቀ ይመጣል እና ያቺ ነገር እኔን ታስፈራኛለች በግል ድርቅ የሚልበቀ ይመጣል ዶሮ ታለቅስለት የነበረው በእያንዳንዱ ቦታ ላይ አሁን ሰዎች ክራውድ ውስጥ ታያዋል ግብጽ ቤተክርስቲያን አባቶችም እንደዚህ ክርስቲያኖች ድሮ ሁሉ ባልና ሚስት ሆነው ሶስተኛው ወንበር አለ ባዶ ሶስተኛ ሳህን ጌታ አለ ገብቷል በዛ ውስጥ የሆነ ወንበር ላይ አለ አብሮ ክፍት ወንበር ላይ አለ ክርስቶስ በቃ እንደዛው ሙሉ ሲሆን ስታጣው የሆነ ሴንስ ማድረግ ሲያቀተህ እሱ በጣም ከባድ ነውና ግን ያቺም ህመም ደግሞ በጣም የሚገርመው ያቺ ማጣት ያ የሚፈልገውን ድምጽ ማጣት ምክንያቶቿን ሁሉ አጥላ እንድትከተል ነፍስህን ያደርጋታል እና እሱን ማሰብ ነው